አሁን በዚህ ዘመን ያሉ መናፍቃን መንፈስ ቅዱስ እንዲህ ሊትራሊ ሲወርድ ተሰማኝ ውስጤ ላይ ቀጥታ ማለት ነው ውርድ ሲል ሕያው አምላክ ምስ እዛው ላይ ብላይ እኮ ውርድ ሲል ማለት ነው እና መንፈስ ቅዱስ ገለጠልኝ ይላል እንዳሉ እንኳን ቃል ነው በቃ ሁሉ ነገር መንፈስ ቅዱስ ተቆጣጥሮ ከመጀመሪያው ጀምሮ ነው ማለት እኔ እንዲህ ብሎ እንደዚህ ብሎ ኢየሱስ ክርስቶስ ተገልጦልኝ ኢየሱስን አይቼው ይላል ሙሉ ገሌን ተቆጣጣረኝ ሰዎቹ ላይ ነው ዘው የተለወጡት ባብ ቀኝ ነኝ ያለው ታልኳቸው ዘው የበላምን አህያ ያናገር አምላክ ገለጠልኝ ይላል ይሁን በዛት ላይ መንፈስ ቅዱስ እንዲህ ሊትራሊ ሲወርድ ተሰማኝ ውስጤ ላይ ቆይ አንተ ስንት የሊት በሙሉ እንዲሁ እኮ ቅዱስ ዳዊት እኮ እንድንምለው አፍቀርከ ጽድቀ ወአመጻ ጸላይከ ነው የሚለው እኮ መዝሙር 44 ላይ አቤቱ እግዚአብሔር ሆይ ጽድቅን ወደድክ አመጽን ጠላህ ነው የሚለው ጽድቅን ወደድክ አመጽን ጠላህ ትትናን ወደው አላውቅም ብለው ጸሎትን ወደው ትጋትን ወደው ከመብላት ይልቅ ረሃብን ወደው ከመልበስ ይልቅ መራቁትን ወደው ከክብር ይልቅ ውርደትን ወደው ከሀብት ይልቅ ድህነትን ወደው የሞቀ የደመቀ ከመልበስ ይልቅ ብርዱን ቁሩን ሐሩሩን ወደው የላመ የጣመ ከመመገብ ይልቅ ተመልከቱ መናኛ የሆነ ምግብ እየበሉ ቅጠል ሸምጥጠው የሚኖሩት ቅዱሳን ሳይገልጠላቸው እነሱ ትክክል ሳይሆኑ አንተ ከሞቀ ከደመቀ ቤት ተቀምጠ የላመ የጣመ በልተ እንደወደድክ እየተናገርክ እንደወደድክ እየተሳደብክ አንድ ሲናገሩ መቶ እየመለስ ላንተ እንዴት ሊገለጥልህ ቻለ መንገድ ላይ ምናምን ኢየሱስ ምናምን ወደ ሰማይ መጮ ጀመርኩ ማለት ከዛ ስጮ እዚህ ግቢያችን ዘበኛ ምናምን ምን ነው ምን ሆነ ነው ምን ተገኘ ምናምን ምን መጣለ መኪና መጣ እንት መጣ ይደኛል አንተ ገባም ይቶ ምናምን ይለበጀ ኢየሱስ ይያል ወደ ሰማይ እየጮሁ ነው ወጣውና መች ተማርክና ሐዋርያት 3 ዓመት ተምረው ነው የሰበኩ ቅዱስ ጳውሎስ 46 የብሉይ ኪዳን መጻሕፍትን ከገማልያል ስር ተምሮ ነው የሰበከ አንተ መች ተማርክና ስትመጡበት ደግሞ ሳትማር ስትሉ መንፈስ ቅዱስ ገለጠልኝ መንፈስ ቅዱስ ዝም ብሎ ሳይማሩ የሚገልጥ ከሆነ የስንፍና ረዳት ከሆነ ጌታስ ቢሆን ለሐዋርያት 3 ዓመት ለምን ማስተማር አስፈልገው ዝም ብሎ መንፈስ ቅዱስ ልቆ ግለጥላቸው አይለውም ነበር በድካም ነው ጥበብ የምትገኘው በድካም ነው ጥበብ የጥበብ ሀገሯ ድካም ነው ልፋት ነው ትርምት ነው ትትና ነው ጸሎት መድከም ነው ዝም ብሎ ጥበብ አይገኝም በግርግርታ በሆይሆይታ አይገኝም እንዲያ ቢሆን ኑሮ ጌታ ለበውክሙኑ ተረዳችሁን እያለ ሐዋርያትን ማስተማር ባልተጠበቀበት ነበር ሁሉ ለላሃዱ አዱ ገቡ ሰቤቶም ወግዚ ኢየሱስኒ ሆረ ውስተ ደብረ ዘይት ዋንጋ ሁሉም ሲማሩ ሎ ቤቱን ሄደ ኢየሱስ ክርስቶስ ግን ማደሪያ ስላልነበረ ወደ ደብረ ዘይት ሄዶ ሲጸልይ ያደረ ማለዳ በምኩራብ ተገኝቶ አስተማረ 24 ሰዓት በሙሉ ሐዋርያትን 3 ዓመት እኔ እኮ ይገርመኛል ሐዋርያት 3 ዓመት ከጌታ ከራሱ ተምረው ወንጌል አልረዳቸው ብሎ ረስተውት እንደገና ደግሞ ጌታ የነገርኳችሁን ረሳችሁት እያለ ከገሰጻቸው እኛ ከመምህር ሳንማር መምህር ነን ብለን ዘወጣት